ማሽን ተገጣጥሞ አለቀ ማለት ለርክክብ ዝግጁ ሆኗል ማለት አይደለም። ማሽኖቻችን ሲወስዱ የመጨረሻው ስራ የፍተሻ ሂደት፣ የዕለት ተዕለት የማሽን ሙከራና የማስረከብ ተግባር ነው። ትክክለኛ የጥራት ዋስትና አሰጣጥ የአሰራር ሂደታችን የሚጀምረው እዚህ ጋር ነው። ማሽኖቻችን ለደንበኞቻችን ከማስረከባችን በፊትና የመጨረሻውን ክፍያ ከመፈጸማቸው በፊት ወደ ድርጅታችን ወርክሾፕ እንጋብዛለን። ማሽኑ ወደ እርስዎ ከመምጣቱ በፊት በ100% ተግባራዊ ሙከራ እናረጋግጠዋለን። ገዝቼው ከወሰድኩ በኋላ ቢበላሽስ፣ አጠቃቀሙን ባላቅስ የሚለው ስጋቶ ሙሉ በሙሉ የሚወገድበት የአሰራር ሂደት ነው። በሙከራው ወቅት እያንዳንዱ የስርዓቱ አካል በጥብቅ ቁጥጥር ስር ከሚውሉት ውስጥ የኃይልና የፍጥነት ወጥነት፣ የተገመተውን ኃይል ያለማዛባት መስጠቱን፣ የማሽኑ እያንዳንዱ ክፍል የመዋቅራዊ መጣጣም ይረጋገጥና የምርት ጥራት ማረጋገጫ ይሆናል። የምንሸጠው ነገር በቃሉ ሳይሆን በተጨባጭ ስራው ተረጋግጦና በደንበኛ እይታ ተረጋግጦ ነው የሚወጣው። እርሶም የማሽን ጥያቄውን መልሰው ጥራቱን አረጋግጠው ማሽኑ የሚረከቡበት ስርዓት ነው። ዋስትናችን የማሽኑ ጥራት ነው።